2 ዓመት አልወጡም ከግቢ 2 ዓመት አልወጡም ተጠብቃችሁ እንዳይወጡ አድርጋችሁ በብዙ ፈተና በብዙ ትግል በብዙ መከራ ውስጥ ከቤት እንዳይወጣ ብዙ ነገር አድርገን ባጋጠመው ወጣው ነበር የተከራይም ግቢ ውስጥ ነበረች አብራ ተከትላ ወጡ ግን ባጋጣሚ ወዲት እንደሄዳ አልናቀም ምክንያቱም ቀያሶቹ ብዙ ስለሆኑ ወደ ላይም ሰው ጠየቅን በዚህ ጋር ያለፈ የለም አሉን ወዲት እንደገባ ግን አናቀም እና አጋጣሚ ወጣ ቤት የነበረችው እናቴ ብቻ ነበረች ከሰራተኛዋ ከኋላ አረማዬ አብዬ ወጣ ነው ብላ ጠራች ከዛ ወጣ መለስ ስትል ድንጋይ ነሳባት ልትመልሰው ሞከረች ግን አልቻለችም ሰራተኛዋም የራሷን ህይወት ማስረፍ ነበረባትና ተመልሰው ወደ ቤት ገብታለች ወንድሞቼ ግን የተቻለውን ቀንም ለሊትም ይሄዱ ፈልገዋል በየመንገዱ በየሆስፒታሉ አስከሬን ክፍል ያልፈለግነው ቦታ የለም ለፖሊስ ጣቢያ መልክተናል ግን አባቴ የት እንዳለ ግን አላውቅም ስንት ቀናችሁ ነው ኦልሞስት ዛሬ 24ኛ ቀን ነው ሐምሌ 10 ከቀኑ 5 ሰዓት ተኩል ላይ ነው ከቤት የወጣው ራበኝን አይልም ስለ እግዚአብሔር ብሎ ለመለምኑ መብላትና አይችልበት ያው ደግሞ ደካማ እናት አጠገብ ስትኖር ደግሞ የሷን ሰቀቀን ያየክ መዋልና ማደር ማለት ከባድ አባካችሁን አባትን የሚያክል ነገር ከቤት ጠፍቶብናል ሰላም ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ ኤልያስ ደግነት ነኝ በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም ፍቅር ጤና ተሆኑ ዘንድ ዘወትራዊ ምኞቴ ነው የምትከታተሉት ጊዜ ሚዲያ ነው እንግዲህ በዛሬ ደግሞ መሰናዷችን አንድ ቤተሰብ ታሪክ ዙሪያ የሚያጠነጥን አንድ ታሪክ እንነግራችኋለን ከቅርብ ጊዜ ወደዚህ ኢትዮጵያ ውስጥ በተለይ አዲስ አበባ ውስጥ አንዳንድ ሰዎች እንደወጡ ይቀራሉ አይመለሱም የት ይሄዱ ነው ምን እየዋጣቸው ነው ማን እየጠለፋቸው ነው ምንም የሚታወቅ ነገር የለም እንዲህ ካለው ወርሰ ጉዳይ ጋር በጣም ብዙ ያፋልጉን መረጃዎች ይደርሱናል በጣም ብዙ ከመንነግራቸው በላይ ማለት ነው እንዲያም ሆኖ ግን እነዚህ ሰዎች ሁሉ ማድሮ ተገኙ ሲባል ሰምተን አናቅም ምናልባት በጣም ከብዙዎቹ አንድ ሁለት የሚሆኑት ያህሉ በአጋጣሚ እንዲህ ሆነው ነው እንዲህ ቦታ ሆነው ነው ወይ ወድቀው ነው በወበነ ጉዳይ ታስረው ነው ተብለው ተገኝተው ይሆናል ያብዛኞቹ ግን ደብዛቸው ጠፍቶ ቀርቷል ከዛሬው መሰናዷችን ጋር ተያይዞ በአንድ ቤተሰብ ውስጥ የተከሰተ አንድ ታሪክ ልንነግራቸው ነው እንግዲህ አንድ ቤተሰብ ባካቹን አባታችንን አፋልጉን ይያሉ ነውና እስኪ ምንድነው የሆኑት አባታቸው ምንድነው የገጠማቸው እሱን አይተን እንመለሳለን ማለት ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና ተከታተሉን ይህንን ቤተሰብ ደግሞ እናንተንም እርዳታ ስለሚፈልጉ እንድታዩ ፕሮግራማችንን እንድታዩና እንድታግዟቸው ስንል ኮዲውን ጠይቃለን አብራችሁኝ ስለምትቆዩ ደግሞ እጅግ በጣም ከልብ አድርጌ ነው ማመሰግነው ጊዜ ሚዲያን ሰብስክራይብ ማድረግ ደግሞ አትርሱ ቤተሰብ አድርጉን እናመሰግናለን እንዴንሽ እግዚአብሔር ይመስገን እንኳን ደህና መጣሽ እንኳን ደህና ቆያችሁ እንተዋወቅ እስኪ ስሜ ብስኩት አያሌው እባላለሁ የመጣሁት አባቴን ፍለጋ ነው ያው የእናንተን ጉዳይ በተመለከተ እንግዲህ እንዲህ ነው የማለው ሰው ከውጭ ከአሜሪካ ደወለልኝ ሌላ ሰው ደወለልኝ ያው ከዚህ ቀደም የነበርኩበት ሚዲያ ላይ ይሄን ፕሮግራም በስፋት ሰራው ነበርና ግዴለም እስቲ ብዙ ሞክረዋል አንተም ጋር ሲሞከርና አግዛቸው አለኝ ያው የሆነም ሰው ጋር ተደዋውለን ነበርና ፎቶአቸውም ተላከልኝ በእድሜ ጠና ያሉ ናቸው ከባድ ነው አባት ማጣት እንዴት ነው እጅግ በጣም ምንድነው የሆነው እስቲ ንገሪኝ አባቴ ከጊዜ ከ4 ዓመት ኦልሞስት 5 ዓመት አካባቢ ላይ አልዛይመር የሚባል በሽታ አጋጥሞት ነበርና ትንሽ የማስታወስ ችሎታው እንትን ያለ እየቀነሰ ነው የመጣው ያው ከእድሜም ጋር የተያዘ ስለሆነ እድሜው አሁን ኦልሞስት ወደ 82 ይሆናልና ህክምና ያደረገ ነበርና አጋጣሚ ያው ከቤት እየወጣ ይሄዳል የበፊቱ ሚሞሪ ነው እንጂ አሁን ሚሞሪ ብዙም የማስታወስ ችሎታ የለውምና ከዛሬ 2 ዓመት በፊት ትንሽ አክሲደንት አጋጥሞት አለርት ሆስፒታል ተኝቶ ነበርና ከዛን ጊዜ በኋላ ግን በር ቆልፈን ቤት ውስጥ ይቀመጥ ነበርና በብዙ ትግል ነበር ቤት ውስጥ የምናሳልፍ የነበረውና
አጋጣሚ የቀን ጉዳይ ነው። ድንገት እናቴና የቤት ሰራተኛ አብራ ነበሩና ግቢ ውስጥ ማንም የለም። ከቀኑ 5 ሰዓት ተኩል 6 ሰዓት አካባቢ ገደማ ላይ ድንገት ያው ሁሉ ጊዜ እንደሚያደርገው ሲሊንደሯን በሚስማር የመፍታ ባህሪ ያለው ያው ለመውጣት በሚያደርገው ትንቅንቅ ነው። ያን ጊዜ ያው የቀን ጎዶሎ ነው ለማለት ነው የምወደው። ምክንያቱም አይዶን ብቻ እንደማለት አላውቅም። እና አጋጣሚ ወጣ ቤት የነበረችው እናቴ ብቻ ነበረች። ከሰራተኛዋ ከኋላ አረማዬ አብዬ ወጣ ነው ብላ ጠራች። ከዛ ወጣ መለስ ስትል ድንጋይ ነሳባት። ልትመልሰው ሞከረች ግን አልቻለችም። ሰራተኛዋም የራሷን ህይወት ማስረፍ ነበረባትና ተመልሳ ወደ ቤት ገብታለች። በዛ ቅጽበት ያው አካባቢያችን ትንሽ ሰው የሚበዛበት አይደለምና ሁሉም ግቢውን ዘግቶ ስለሚቀመጥ ሰው ልታገኝ አልቻለችም። በዛ አጋጣሚ ወዴት እንደሄደ አጣ። እናቴም ለሁሉም ለልጆች ደወለች። የተቻለውን እያደረጉ ነው ያሉ ቀን ከሌሊት ወንድሞቼ። እውነት እኔ እንኳን ብዙም አላደረኩኝም ስራ ቦታ ላይ ስለነበርኩኝ፣ ወንድሞቼ ግን የተቻለውን ቀንም ሌሊትም እየሄዱ ፈልገዋል። በየመንገዱ በየሆስፒታሉ አስከሬን ክፍል ያልፈለግነው ቦታ የለም። ለፖሊስ ጣቢያ አመልክተናል፣ ግን አባቴ የት እንዳለ ግን አላውቅም። ስንት ቀናችሁ ነው? ኦልሞስት ዛሬ 24ኛ ቀኑ ነው። ሐምሌ 10 ከቀኑ 5 ሰዓት ተኩል ላይ ነው ከቤት የወጣው። ማዘር እንዴት ይሁን? ያው እየታመመች ነው ያለችው። ስንት ናችሁ ልጆች? ያው ቤት ውስጥ ያለውት እኔ ብቻ ነኝ። እኔና አንደኛ ወንድሜ ብሩክ አያሌው የሚባለው እሱ ነው ያለው እና የኔ ልጆችና የወንድሜ ልጅ አለ። ሌላ አግብቶ የራሱን ህይወት እየኖረ ነው ያለው። ከባድ ነው። አሁን ምንም አያስታውሱም? እንደው ሰው ቢጠይቃቸው ከየት ነው የመጡት እንኳን ቢላቸው ምንም ነገር መናገር አይችልም። ምንድን ነበር የደረሰባቸው አደጋ? ምንም አይነት አደጋ አልደረሰበትም። ያው ከዛሬ 2 ዓመት በፊት ያው በዚህ ባልዛይመር ከቤት ወጥቶ ወደ ጎጃም በረንዳ መጥቶ ነበረ። ከዛ በኋላ ግን ወደ ቤት አልተመለሰልንም። እሑድ ቀን ነበረ አጋጣሚ ከቤት የወጣው። ከዛ የመኪና አክሲደንት ነው የተባልነው እኛ። ከዛ በኋላ ያ ፖሊስ ፈልጎ አገኘንና ከጴጥሮስ ሆስፒታል እዛ አንጦጦ ጋር ከዛ ነው የወሰድነው። ስንሄድ ትንሽ እጁም አውሬ ነው ተባለ። እዚህ አካባቢ ላይ ጠባሳ ነበረ። ምርመራ ተደረገ። ያው አውሬ ነው ተባለ። ያው እንትን ተባለ። ግን የመኪና አክሲደንትም ነበረበት። ያጥንት ስብራት ምናምን ነበረ። ያኔ ነው ሚሞሪያቸውን ያጡት? ከዛ በፊት ነው ያጣው። ግን አሁን ከቤት ስለማይወጣ ያው እኛ ከውጭ ላይ ቆይተን ስትመጣ አንተ ሀገር አዲስ ነው የሚሆንብህ። መንገድ ይጠፋል፣ መንገዱ ይቀየራል እና በ2 ዓመት ደግሞ ብዙ ነገር ይቀየራል። 2 ዓመት አልወጡም ከግቢ? 2 ዓመት አልወጡም። ጠብቃችሁ እንዳይወጡ አድርጋችሁ? አዎ፣ በብዙ ፈተና፣ በብዙ ትግል፣ በብዙ መከራ ውስጥ ከቤት እንዳይወጣ ብዙ ነገር አድርገናል። የት አካባቢ ነበራችሁ ቤት? መኖሪያ አድራሻችን ጉለሌ አሁን ሳይንስና አካዳሚ ያለበት እዛ አካባቢ ነው ያለነው። ከዛ ነው የወጡት? ከዛ ነው የጠፋብን። እንደው ሰራተኛዋ በዛው ቅስፈት እንደው ወዳለው ቅያስም መሮጥ ይፈልጋል ይሄዳል ተብሎ የምንጠብቅ የነበረው ወደ ጎጃም በረንዳ ይመጣል ብለን አስፋልት ተከትለው ወጥተው ነበረ። ግን አየን የሚል አጣን። ባጋጠም ወጥተው ነበረ። የተከራይም ግቢ ውስጥ ነበረች። አብራ ተከትላ ወጡ። ግን ባጋጣሚ ወዴት እንደሄደ አልናውቅም። ምክንያቱም ቀያሶቹ ብዙ ስለሆኑ ወደ ላይም ሰው ጠየቅን። በዚህ ጋር ያለፈ የለም አሉን። ወዴት እንደገባ ግን አናውቅም። ምንም ጥያቄ የለውም። በጣም ከባድ ነው። እድሜያቸው በዚህ መጠን የሄዱ አባት ማጣት ከቤት ውስጥ እንደው ሁሉ ጊዜ አንዳንድ ጊዜ ክፉንም ደጉንም ፊት ለፊት መጋፈጥ ይሻላል። እንደዚህ አንዳንዴ ተፈጥሮ ሆኖ ቁርጥ ይልልሻል። በዚህ አይነት ሁኔታ ውስጥ ግን ቅድም እንደው አሁን ከቀረጻችን በፊት እየነገርሽኝ ነው በባህሪያቸው መለመን፣ ስጡኝ፣ ልብላ፣ ራበኝ፣ ጠማኝ አይሉ በፍጹም። በቃ በፊትም እየለመደው ይመጣል። ከስራ መጥቶ ቤት ይገባል፣ ምሳ ይቀርብለታል፣ ይበላል። 1 ሰዓቷን ተኝቶ ከቤት ይወጣል እንጂ ምሳ ራበኝ አይልም። አሁንም ታሞም ባየነው ካላቀረብክለት እንደ ልጅ ራበኝ አይልህም፣ ጠማኝ አይልህም። ስለዚህ አሁን ያሉበት ቦታ እንደው ቢርባቸው ራበኝ አይልም፣ በራብ ይሞትብኛል ነው አይልም።
ተራበኝን አይልም። ስለ እግዚአብሔር ብሎ ለመለምኖ መብላትን አይችልበት። ያልሄዳችሁበት ቦታ የለም? ሁሉም ቦታ ሄደናል። መቄዶንያ፣ ጌርጌሴኖን፣ ጸበል ቦታ፣ ሁሉም ቦታ በቃ አስከሬን ክፍል አልኩ። የመጨረሻው ትልቁ ከባዱ አስከሬን ክፍል ነበረ። በየሆስፒታሉ አስከሬን ክፍል ቼክ አድርገናል። አላቅም እንግዲህ ምን እንደምልሽ በጣም ከባድ ነው። አሁን ያ እንደዚህ ከሚጠፋ ሰው ጋር ተያይዞ ብዙ መረጃ ይደርሰናል። ብዙ የሚጠፉ ሰዎች ነው የምልሽ። እንደው አንዳንዶቹ በእድሜ ደህና ያሉት የሆነ ቀን ይመለሳሉ ልትይ ትችላለሽ። እንደዛቸው አይነት ደግሞ ከባድ ነው በጣም። በዛ ላይ የመርሳት ችግር ካለባቸው እድሜያቸውም ከሄደ ክረምት ነው። አሁን 2 ወር አለፋቸው አልሽ? 2 ወር ሳይሆን 23 ቀን 23 ቀን ያው ኦልሞስት አሁን ነሐሴ 10 ሲመጣ ወር ሊሞላቸው ነው። ከባድ ነው። እንቅልፍም አይወስድም አያስተኛም። ኧረ በጣም ዝናብ በዘነበ ቁጥር ጭንቀት ነው። ያው ደግሞ ደካማ እናት አጠገብ ስትኖር ደግሞ የእሷን ሰቀቀን እያየክ መዋልና ማደር ማለት ከባድ ነው እጅግ በጣም። እንቅልፍም አይወስዳቸው። ምክንያቱም አንደኛውን እግዚአብሔርን ቆርጦ የታወቀ ነገር ሞተ ማለት እኮ በክብር መክብር በጣም መታደል። እድሜያቸውም ከሄደ በእድሜ ከሆነ አትጸጸችም አይደል? ኧረ ሰው ታሞም ይሞታል። የልጅም አይቷል። እንዳልኩሽ እኔ ይሄን መናገር ኃጢአት አይደለም ማለት እንደው ከሆነ የሚቀር ይበለን መድኃኒዓለም። ግን እንዳልሽው የተፈጥሮ ሞት አንድ ነገር ነው። እንዲህ ወጥተው መቅረት ግን በጣም ከባድ ነገር ነው። ለእናንተ በጣም ከባድ ነው። እኔ ህመሙ ይሰማኛል። አሁን ያው ዋነኛ የተገናኘንበት መንገድ እሳቸውን በዚህ አጋጣሚ ይህን ቪዲዮ የተመለከተ ሰው ይሄን አሁን የእሳቸውን ፎቶ የሚያይ ሰው እንዲያፋልግ ባለበት በቃ። ስለዚህ ፎቶአቸውን ስለምትሰጡን እንለጥፋለን። አንቺ ግን እዚህ ላይ ይሄንን ፎቶ ያያችሁ ሰዎች አባቴ ከሌ ይባላል ከዚህ ቀደም የምታውቁት በስራ ይሁን እንግዲህ ረጅም ነው እድሜያቸው በዛ ዘመን በሙሉ የምታውቁት ጓደኛ፣ የስራ ባልደረባ ምናምን የሆናችሁ በሙሉ ካያችሁ በዚህ ስልክ ቁጥር ወይ ደግሞ በጊዜ ሚዲያ በይና ደስ ያለሽ። እሺ በዚህ በፎቶ ላይ የምትመለከቱት አባቴ አቶ አያሌው ወርቁ ይባላል። እንድታፋልጉኝ ነው። በእድሜ ወደ 80ዎቹ የተጠጋና ትንሽ የመርሳት ችግር ያለበት ስለሆነ ባህሪው ከጊዜ በኋላ ያመጣው በበሽታው ምክንያት በአልዛይመር ምክንያት ትንሽ አግሬሲቭ ሊሆን ስለሚችል ያያችሁት በዚህ ስልክ ቁጥር እንድትደውሉልን በእግዚአብሔር ስም ማጸናችኋለሁ። ልጆቻቸው እባካችሁን አባትን የሚያክል ነገር ከቤት ጠፍቶብናል። ይቅርታ ግን እንደው ቤት ውስጥ እያላችሁ አስታውስ ማንሆናችሁንም እኔ ከውጭ ከመጣሁ 2 ዓመቴ ነው። በሱ ምክንያት ነው ከውጭ የመጣሁት። መታመማችሁን ሰምተሽ ነው የመጣሽው? አዎ። የት ነበርሽ? ውጭ ነበርኩኝ። አሁን መንገድ ላይ እንደው ድንገት ብታገኛቸውም አያውቁሽም ማለት ነው? በመልክ ሲያይክ ያውቃል፣ ግን እከሌ ብሎ መጣራት አይችልም። አይዞሽ እግዚአብሔር የፈቀደው ነው። በተሻለን አቅም ቪዲዮውን ለመልቀቅ እንሞክራለን። እንግዲህ ይህንን ቪዲዮ ያዩ ሰዎች የተመለከቱ ሰዎች እኛንም የእናንተንም ደግሞ የሁላችሁንም ስልክ እናኖራለን እዚህ ላይ። ማዘርም ማበርታት አለባችሁ አይደለ? አሁን እሳቸውን ማጠንከር አለባችሁ። ሁልጊዜ እጃችሁ ላይ ያለውን ነገር ነው መጠበቅ ደግሞ ያለባችሁ። እሳቸውን በተመለከተ በእርግጥ እንደ ልጅ በጣም ይጨንቃል፣ ይከብዳል። ግን እናንተ ከምታስቡላቸው ከምትጨነቁላቸው ደግሞ የበለጠ የሚያስቡላቸው አምላክ አለ አይደል? አዎ ደሱ ዘተናል። አሁን አባቴ ባለበት አንተ ጠብቀው ማለት የእናታቸውን ደግሞ እሳቸውንም መንከባከብና አሁን ለእሳቸውም ከባድ ነው። አሁን በእናንተ ቦታ ሆኜ ማሰብ ስለከበደኝ ነው። አይዞሽ እግዚአብሔር ያውቃል። እሺ አሜን። እግዚአብሔር ያውቃል። ሰው እንዲያየው ሰው ጋር እንዲደርስ እናደርጋለን። እሺ እሺ፣ በጣም እናመሰግናለን። እግዚአብሔር ያክብርልን።
የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች በጣም ያሳዝን ታሪክ ነው ያየነው። እንግዲህ እድሜያቸው የገፋ አባት ትዝታቸውን ያጡ ከየት እንደገቡ ከየት እንደወጡ በቅጡ የማይረዱ አባት እንደዚሁ እንደቀልድ ወጥተው የት እንዳሉ አልታወቀም። ልጃቸው እንዳለችው አሁን በቅርቡ ወር ሊሆናቸው ነው እና ባካችሁን እንግዲህ እናንተም በተለይ አዲስ አበባ ኢትዮጵያ ውስጥ ያላችሁ እኚህን ሰው አይተናል ተመልክተናል እሳቸውን የሚመስሉ ሰው እንዲህ አይነት ቦታ አይተናል ካላችሁ ብትጠቁሟቸው እንወዳለን። እኛም ጋር ደውላችሁ ደስ ያላችሁን አይ እንዲህ ቦታ አይተናቸዋል ካላችሁን እኛም ልናደርሳቸው እንችላለን ማለት ነው። እናንተ ግን ስለተመለከታችሁን ስላያችሁ ስለምትመለከቱን ሰብስክራይብም ደግሞ ስላደረጋችሁን ሐሳብ አስተያየቶቻችሁንም ደግሞ ስለምትሰጡን እጅግ በጣም ከልብ አድርገን ነው የምናመሰግነው። አሁንም የጎደለ ቢኖር እንድንሞላ ሸጋ ነው ደግሞ ያላችሁትም ነገር ደግሞ ካለ እንድናበረታው ሐሳብ አስተያየቶቻችሁን በሐሳብ መስጫ ሳጥን ላይ ያስፈሩልን። ጊዜ ሚዲያ ላይ ቀርቤ ታሪኬን ማዋየት ፈልጋለሁ፣ እንዲህ ያለ ገጠመኛል፣ እንዲህ ያለ ችግር ደርሶብኛል፣ ከኔ ታሪክ ሌላው ይማራል የምትሉትም የታሪካችሁ አካል የሆነም ነገር ደግሞ ካለ በራችን ክፍት ነው። እኛ ጋር ለመምጣት የመጀመሪያው መስፈርት ሰው መሆን ብቻ ነው። ሰው መሆን ብቻ በቂ ነው። ስለዚህ ደውሉልን በ0966 90 94 98 ላይ ደውሉና አገኙን። ደስ ያላችሁን ነገር እዚህ መታችሁ ልታዋዩን ትችላላችሁ ማለት ነው። ባህር ማዶ ያላችሁም ደግሞ እንደዚሁ በዋትስአፕ እና በቴሌግራም ልታገኙን ትችላላችሁ ማለት ነው። እጅግ በጣም ከልብ አድርጌ ነው ማመሰግነው አብራችሁን ስለቆያችሁን። ሁሌ እንደምለው ሁሌ እንደምመኝላችሁ በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ክፉ ሳይነካችሁ ደግ ሳያልፋችሁ ተከርሙ ዘንድ ወደድኩኝ። ክብረት ይስጥልኝ።